Hey guys, good morning. ዳቦ ይሄ ከውጭ የሚወጣ ዳቦ ምናምን መብላት ስለደበረኝ ሁሌ ቤት ነው እየሰራኝ የምበላው። እዚህ ጋር አይሃው ኦትሜል አለኝ። እዚህ ጋር ኦትሜል አድርጌ ሙዝ፣ ዛሬ ሙዝ ቤት ውስጥ የለም። ኦኬ ኦትሜል አለ። እዚህ ጋር ደግሞ ኪኖ አለ። ኪኖ ዘፍዘፍ አድርጌ ያለው ትንሽ ኪኖ ጭምር አድርጌበት እዛ ትንሽ ወተት አረግበታለሁ። ትንሽ ብዙ አይደለም። ትንሽ ጨው። የውጭ ዳቦ በጣም ጥሩ አይደለም እውነት ለመናገር። ከዛ አንድ እንቁላል ስብር አረግበታለሁ። ከዛ አሪፍ ነው የምትሆነው፣ ትጣፍጣለች። ላረጋለሁ። ከዛ በብሌንደር አድርጌ አሪፍ ነው። ኦኬ እንትን የለም ሙዝ ቢኖረን አሪፍ ነበር። ኦትሜል ከዛ ደግሞ ብላክ ሲድ ጨምርበታለሁ። ጥቁር አዝሙድ አድርጌበት ከዛ ቂጣ አሪፍ ቂጣ ይወጣዋል። አገር ቤት እኮ አቤት ቂጣ አልወድም ነበር። አሁን ግን እዚህ በግድ በቃ ለመድኩኝ። ከዛ እንዲህ ስናደርገው እንጆ ቂጣ ይወጣዋል። የውጭ ዳቦ እንትኑ በቃ ጥሩ ጤና አይደለም እውነት ለመናገር። ያው ነው በውድ ዋጋ የሚገዛው ዳቦ። አናት ሹር ያን ያህል እንደሚጻፍበት ጤናውን እንትኑ ኳሊቲውን የጠበቀ አይመስለኝም። ከዛ ሁሉ ቤት ውስጥ ጋግሮ መብላት የመሰለ ነገር የለም። ቤት ውስጥ ጋግሮ አይ ቲንክ ወፈረ መሰለኝ። አይ ቲንክ ትንሽ ቀጠን ላድርገው በትንሽ ወተት ለሚቀጥለው ቂጣ። ሲሆን ይበላል ማለት ነው በጥሩ ነገር። አሚን በዚህ እንቁላል ምን ሌላ የተለየ ነገር የለውም። ሙዝ ቢኖረው አሪፍ ነበር፣ ግን ሙዝ የለውም። ይጣፍጣል። በጣም ነው የሚጣፍጠው። ናና ሮዝመሪ እና ምናምን አድርጌ ዝብዝፍ አድርጌ ወጣሁኝ ወደ ስፖርት ሴት። እሱም ደግሞ ከሆዴ ባዶ ጠጥታ አደርጋለሁ። አሪፍ ነው። የሚገርም ነው። በጣም ቆንጆ ነው። ይጣፍጣል። ውጭ ዳቦ ከመግዛት ኪኖ በጣም አሪፍ ነው። ይጣፍጣል። ኪኖ የዘንጋዳ ዘር ነው። ኪኖ ማለት የዘንጋዳ ዘር ነው። በጣም ቆንጆ ነው። ጤና ነው። አሪፍ ነው። በጣም አሪፍ ነው። ቀላ ይበል። ኦትሜል ኪኖ እና ትንሽ አንድ እንቁላል በቂ ነው።
ይጣፍጣል። በጣም ነው የሚጣፍጠው። ትንሽ ይቅላል። ይጣፍጣል።